ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? ውድ እህቶቼ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉም ሰላም፣ ሁሉም መልካም። ሰላማችሁ ይብዛልኝ። በሰላም ለዚህ ሰዓት ያደረሰን እግዚአብሔር የተመሰገነ ይሁን። ሁሉም ሰላም፣ ሁሉም መልካም የሰጠን እግዚአብሔር ይመስገን። ሙስሊም እህቶቼ፣ ክርስቲያን እህቶቼ ባላችሁበት ቦታ እግዚአብሔር አምላክ ከመጥፎ ነገር ወጥቶ ከመቅረት ነገር ይጠብቃችሁ፣ ክፉ ነገር አያሰማን፣ መልካም መልካሙ ያሰማን። ልጆቻችንን ባሉበት ቦታ ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣላቸው፣ ጠላት ያርቅላቸው፣ የክፉ የሚፈልጓቸው አያግኟቸው። ቅድስት ድንግል ማርያም ጥላ ከለላ ትሁናቸው። እግዚአብሔር አምላክ ከክፉ ሁሉም ይጠብቃቸው፣ እጁ ይዘርጋላቸው፣ አለሁ ይበላቸው። እነሱ የሄዱበት የወጡበት ሁሉ እግዚአብሔር አምላክ ስኬታማ ያደርጋቸው። ከምንም በላይ ፍቅር ነው፣ ከምንም በላይ ጤና ነው። ጤናና ፍቅር ያድላቸው። የሰሩት ይባረክ። እኛንም ደግሞ ለሀገራችን በሰላም ያብቃን። ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ፣ ላይክ እያደረጋችሁኝ ያላችሁ አመሰግናለሁ። ኮመንታችሁ፣ ሀሳባችሁ አስቀምጡልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ ትናንት በመጡበት በፍፄ መጥቶ ነበረ። በሀሰንም ብሩክ መጥቶ ነበረ። በፍፄ ሀይሚ የመጣ ነበረ። የኛ ውድ ልጆች፣ የኔ ውድ እንቁ የሆኑ ልጆቼ ሲያምሩ ጨረቃዎች፣ ጨረቃ ናቸው እኮ እነሱ። ድምቅ እንደው የትኝ የምጡ ድምቅ ብረት። የኔ ውድ የኔ ስስቶች፣ እግዚአብሔር አይለያችሁ፣ ፍቅር ያብዛላችሁ። ጎጆዋችሁ እግዚአብሔር አምላክ ያደምቅላችሁ፣ ያሞቅላችሁ። የሰው ልጅ በህይወቱ ብዙ ነገር ያጋጥመዋል። ብዙ ነገር ግን በመሀል ገብቶ ባላወቀው ነገር፣ ባላየው ነገር፣ ባልሰማው ነገር ልፈትፍት የሚል ብዙ አለ፣ ብዙ ሰው አለ። እና ለምን መሰላችሁ? ከምንም በላይ የሰው ልጅ ዋሽቶ ማስታረቅ ትልቅ ነገር ነው ይባላል። እኛ ሚዲያ ላይ ቁጭ ብለን ከነሱ ጋር አብረን አይደለን፣ አብረን አንውል፣ አብረን አናድር። ቪዲዮ በመጣልን ልክ ነው የምናየው። በመጣልን ልክ ቪዲዮ እናያለን። በመጣልን ቪዲዮ ባየው ቁጥር ባየነው ነገርም እንጨነቃለን። ለምንድን ነው የምንጨነቀው? ዘርፍነሽ ለምንድን ነው የምንጨነቀው ብትሉኝ፣ ጥሩ ፍቅር ሰጥተውናል። ጥሩ አንድነት፣ ፍቅር። እነዚህ ልጆች በውስጣችን በልባችን ፍቅር ዘርተውብናል። ፍቅር፣ ንጹህ ፍቅር ማለት ነው። አስመሳይነት አይደለም። አሁን ከመጀመሪያ ጀምሮ ሳይጀምሩ ጀምሮ ብዙዎቻችን አለን። ለምንድን ነው ያልተቀየር ነው? ለምንድን ነው በእነሱ ላይ ያልተነሳ ነው ብዬ ሳስበው፣ እነዚህ ልጆች በክፉም በደጉም ጊዜ በሀዘናችንም በብዙ ማስረሻ ናቸው። አገሪቷ አሁን ባለፈ ዱባይ፣ ሁሉም ቦታ እሳት ነበረ። እሳት ነው ከላይ እንግዲህ የሚዘንበው፣ ተኩሱ፣ ምኑ፣ ጭንቀቱ። በዛ መካከል የነሱ ነበረ የምናስበው። እንዴት ይመጣሉ? አሁንም ብዙ ቦታ አለ። ግን በዛ መካከል በዛ እሳት ውስጥ ቁጭ ብለን በዛ ጭንቀት ውስጥ፣ በዚህ ተኩስ ነው፣ በዛ ተኩስ ነው፣ ጭንቀት ነው የሚወራው የሚሰማው። ግን ልጆቻችን ነበረ የምናስበው። ይገርመኛል። እግዚአብሔርን ነው የምላችሁ። ልጆቻችን እናስብ ነበረ። እንደወለድናቸው ልጆች፣ እንደ ወንድሞቻችን፣ እንደ እህቶቻችን ነው የምናስባቸው። ለምንድን ነው ይሄ ብላችሁ ብታስቡት፣ እግዚአብሔር የሰጣቸው ፍቅር ነው። እግዚአብሔር ያደላቸው ንጹህ ፍቅር ነው። ንጹህ ፍቅር እግዚአብሔር ለነሱ ሰው አስነስቶ ሰጥቷቸው ንጹህ ፍቅር ሰጥቷቸዋል። ብሩኬና ሀይሜ እንደሌላ እኔ አላያቸው። እውነቴ ነው የምላችሁ ልጆቼ፣ የምላችሁ እውነት ከውስጤ ነው። እኔ ልጆቼ ናቸው ምለው ከውስጤ ከልቤ ከአንጀቴ እግዚአብሔርን ነው የምላችሁ። እኔ ጋር ማይቀየርም ማይለወጥም ፍቅር አለ። ልጆቼ ናቸው። ልጆቼ ሲያጠፉ ታጠፋላችሁ ብዬ መምከር ግዴታዬ ነው። ብሩኬና ሀይሚ ሲሳሳቱ ካየው ለምንድን ነው ለሰው አሳልፌ አልሰጣቸውም? ሰው ደስ ይለዋል ብዬ አሳልፌ አልሰጣቸውም። እንደው ባልሳ ተሳስቼ ከሆነ እንጂ። ለምን ሁለቱን ሲያጠፉ ሀይሚ በእንደዚህ ተመለሽ፣ ብሩኬ በእንደዚህ ተመለስ። ልጆች ናቸው እነዚህ። የሚሳሳቱበት መንገድ ከሆነ የሚመለሱበት መንገድ፣ የእኛ ልጆች እኮ ይመለሳሉ። እውነቴ ነው የምላችሁ፣ ብሩኬና ሀይሚ ይመለሳሉ። ለኦዲየንሳቸው እኮ ሳይጨነቁ ቀርተው አይደለም፣ ይጨነቃል። ኦዲየንስ እኮ ይጨነቃሉ። ለኦዲየንስ በጣም ደስታ ይፈልጋሉ፣ ያውቃሉ፣ ያያሉ። ባለፈ ብሩኬ ላይፍ ላይ ቁጭ ብሎ ሀይሚና ብሩኬ ለምንድን ነው ያለቀሱ? ለምንድን ነው ልጅቷ ስቅስቅ ብላ ስታለቅስ? ለምንድን ነው? ስለምትወዳቸው የሆነ የረሳችባቸው ነገር አለ።
እኔ ግን ትርጉም አለኝ። ብሩኬና ሀይሚ የረሳሁበት ትርጉም አለኝ። መወዳቸውም ትርጉም አለኝ። እውነቴ ነው የምላቸው ትርጉም አለኝ። ከመጀመሪያ ብትጀምሩት ብሩኬ በጣም ነው የሚያሳሳኝ። ሀይሚም እንደዛው ከናብረሽ ስትሰራ በጣም ነው የሚያሳሱኝ። እውነቴ ነው የምላቸው በጣም ብሩኬ ቀጭን ነው በዛን ሰዓት በቀሉ ሲሉ እንደ በቃ በጣም ነው አንጀት የሚበላኝ። እግዚአብሔርን ነው የምላችሁ። ሀይሚም እንደዛው ከነ አብርሽ ሲሮጥ ትሮጣለች። ብዙ የሚያስቁ ነገር ታመጣ ነበረ። ከጋሼ ስትሰራ ከአብዬ ጋር አብርሽ ማታረጋቸው ነገር አልነበረም። አይታችኋል። እና በጣም ነው የዛኔ ነው ፍቅር የሰጡን እነዚህ ልጆች ሚዲያ አንድም ሳይሆኑ ሳይጀምሩም ሳይጣመሩ ይጣመሩልንም ሳንል ፍቅር ሰጥተውናል። ታዲያ ያ አብረን መጥተን በክፉም በደጉም በመጥፎስ ብዙ አሳልፈናል። በህይወታቸው ብዙ ሰዎች መጡ፣ ብዙ ሰዎች ሄዱ። ብንቆጥራቸው ብዙ ናቸው። ፋሲል መጣ ሄደ፣ ሊንዳ መጣች ሄደች፣ ሱሲ ሁለቴ መጣች ሄደች፣ ቅዱስ መጣ ሄደ። አሁንም እቺን ውርጋጥ መጣች ትሄዳለች። እቺ አብሳለች ናት፣ እሷ መጣች ሄደች። ሰው መጥቶ ሄደ። ያቺ በመኪናው ውስጥ ቲሸርቱ ላይ ሜካፕ ያደረገችበት አይታችኋል ምን እንዳለች? እኔ ከአንተ መስራት እፈልጋለሁ፣ ግን የጨረቃ ፋሚሊ ኃይለኛ ናቸው ሲባል እሰማለሁ አለች። አስቡ፣ በውጭ ስማችን ምን ያክል እንደደመቀ ማወቅ አለባችሁ። ስማችሁን እንዴት ምን ያክል የጨረቃ ፋሚሊ ኃይለኛ እንደሆነ፣ የጨረቃ ፋሚሊ ልጆቹ ሲነኩበት እንደማይወድ በውጭ ራሱ ያውቁናል። ግን ለምንድን ነው ልጆቻችን የሆነ ቦታ ሲሳሳቱ የሆነ ነገር ሲኖር በቃ ሆይ 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 ሳይሆን በእርጋታ ብሩኬ፣ ይሄ ነገር የአንተ ገደብ አይደለም፣ ሀይሚ ያንቺ ገደብ አይደለም፣ ይሄ ቦታ የእናንተ የሚመጥናችሁ ቦታ አይደለም፣ ስህተት አለው፣ ተስተካከሉ፣ በዚህ ቦታ ውጡ ብለን በስርዓት ሂዱ። ቪዲዮቸው አትዩ፣ ቪዲዮዋቸው ገብታችሁ እንዳታዩ፣ ቁልቁለት ይውረዱ። ቁልቁለት ሲወርዱ ደግሞ ልክ ገብተው ይመጣሉ አይደለም። ቪዲዮዋቸውንም ያየን አስተያየት ብንሰጥ እነዚህ ልጆች ይቀበሉናል። አስተያየት አይቀበሉም አይደለም፣ በደንብ ይሰሙናል፣ ረግጠው ይሰሙናል። ረግጠው ቪዲዮችን ያዩታል፣ ይሰሙናል። እውነቴ ነው የምላችሁ። የምንናገረው ቲክታክ ላይ ቁጭ ብለን ላይፍ ላይ ቁጭ ብለን የምናወራው ነገር በስርዓት ይሰሙናል። ምን እናድርግ? ጥሩ ምክር ልንነግሳቸው። መንገዱ የሚሳሳት መንገድ የለም አይደለም፣ ይኖራል። ልጆች ናቸው፣ ይሳሳታሉ። እግርም ከእግርም ይጋጫል፣ ይሳሳታል። ሲሳሳቱ ይሄ ነገር ስህተት አለው ተስተካከሉ እንበላቸው። ክፉ ከምናወጣ መጥፎ ነገር ከምናወጣ ቻናላቸው እንዳያድግ እናድርግ ከምንል ልጅ ቻናላቸውም እያደገ እኛም እነሱ እናሳድጋቸው። ወዳቸዋለሁ፣ አከብራቸዋለሁ። መልካሙ ያምጣለን። መልካም ሰላም ሰላም። እንዴት ናችሁ? ሰላም ናችሁ ወይ? ውድ እህቶቼ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉም ሰላም፣ ሁሉም መልካም። ሰላማችሁ ይብዛልኝ። በሰላም ለዚህ ሰዓት ያደረሰን እግዚአብሔር የተመሰገነ ይሁን። ሁሉም ሰላም፣ ሁሉም መልካም የሰጠን እግዚአብሔር ይመስገን። ሙስሊም እህቶቼ፣ ክርስቲያን እህቶቼ ባላችሁበት ቦታ እግዚአብሔር አምላክ ከመጥፎ ነገር ወጥቶ ከመቅረት ነገር ይጠብቃችሁ። ክፉ ነገር አያሰማን፣ መልካም መልካሙ ያሰማን። ልጆቻችንን ባሉበት ቦታ ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣላቸው። ጠላት ያርቅላቸው። የክፉ የሚፈልጓቸው አያግኟቸው። ቅድስት ድንግል ማርያም ጥላ ከለላ ትሁናቸው። እግዚአብሔር አምላክ ከክፉ ሁሉም ይጠብቃቸው። እጁ ይዘርጋላቸው፣ አለሁ ይበላቸው። እነሱ የሄዱበት የወጡበት ሁሉ እግዚአብሔር አምላክ ስኬታማ ያደርጋቸው። ከምንም በላይ ፍቅር ነው፣ ከምንም በላይ ጤና ነው። ጤናና ፍቅር ያድላቸው። የሰሩት ይባረክ። እኛንም ደግሞ ለሀገራችን በሰላም ያብቃን። ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ላይ